ዳንኤልና ጓደኞቹ በምዕራፍ 1 ላይ በባቢሎን ታማኝ ሆነው ከቆዩ በኋላ እግዚአብሔር እነሱን ከፍ ከፍ ማድረጉን ቀጠለ። ነገር ግን በምዕራፍ 2 ላይ ለዳንኤል ብቻ ሳይሆን ለመላው የባቢሎን መንግስት ቀውስ ሆነ። ይህ የትንቢተ ዳንኤል ምዕራፍ 2 የወደፊቱን የሚያውቀው እግዚአብሔር ብቻ መሆኑን ያሳየናል። የንጉሱ አስጨናቂ ህልም በዳንኤል ምዕራፍ 2 ከ1 እስከ 13 ሲገኝ በንጉሥ ናቡከደነጾር የንግሥና ዘመን በሁለተኛው ዓመት እንቅልፍ የሚነሳ አስጨናቂ ህልም አየ። የባቢሎንን አስማተኞች፣ ጠንቋዮችና የጥበብ ሰዎችን ጠርቶ ህልሙንና ትርጉሙን እንዲነግሩት አዘዛቸው። ይህንን ማድረግ ባለመቻላቸው ንጉሡ ዳንኤልና ጓደኞቹን ጨምሮ የባቢሎን የጥበብ ሰዎች ሁሉ እንዲገደሉ አዘዘ። ዳንኤል ወደ እግዚአብሔር ጸለየ። ዳንኤል 2 ከ14 እስከ 23። ዳንኤል ጊዜ እንዲሰጠው ጠየቀ። ጓደኞቹም ከሲድራቅ ከሚሳቅና ከአብድናጎ ጋር በመሆን በእግዚአብሔር ምሕረትን ለመለመን ተሰበሰቡ። በዚያኑ ሌሊት እግዚአብሔር ሕልሙንና ትርጉሙን ለዳንኤል ገለጠለት። ዳንኤልም ጥበብና ኃይል የእግዚአብሔር መሆኑን በመናገር አመሰገነ። ዳንኤል በንጉሡ ፊት ትንቢተ ዳንኤል ምዕራፍ 2 ከ24 እስከ 30። ዳንኤል ወደ ንጉሡ ቀርቦ እንዲህ ያሉትን ምስጢሮች ሊገልጥለት የሚችል የሰው ጥበብ ሳይሆን የሰማዩ አምላክ መሆኑን በግልጽ ተናገረ። መገለጡ የመጣው ከእግዚአብሔር እንጂ ከራሱ ችሎታ እንዳልሆነ አረጋገጠለት። የዳንኤል ሕልም ትንቢተ ዳንኤል ምዕራፍ ከ31 እስከ 55። ናቡከደነጾር አንድ ትልቅ ምስል አየ። ራሱ የወርቅ፣ ደረቱና እጆቹ የብር፣ ሆዱና ጭኖቹ የናስ፣ እግሮቹ የብረት፣ እንዲሁም እግሮቹ በከፊል ብረት በከፊል ደግሞ ሸክላ ነበሩ። በሰው እጅ ያልተጠረበ ድንጋይ የምስሉን እግሮች መትቶ ፈረካከሳቸው። ከዚያም ድንጋዩ ትልቅ ተራራ ሆኖ ምድሩን ሁሉ ሞላው። የዳንኤል ሕልም ትርጉም በዳንኤል ምዕራፍ 2 ከ36 እስከ 45። ዳንኤል ምስሉ እርስ በእርሳቸው የሚከተሉትን መንግስታት እንደሚወክል አስረዳ። ባቢሎን ወርቅ፣ ሚዶንና ፋርስ ብር፣ ግሪክ ናስ እና ሮም ብረት። የብረትና የሸክላ እግሮች የተከፋፈሉና ደካማ መንግስታትን ያመለክታሉ። ድንጋዩ ደግሞ ሁሉንም የምድር ኃይሎች ድል አድርጎ ለዘላለም የሚቆመውን የእግዚአብሔርን መንግስት ይወክላል። ይህንን ተከትሎ የንጉሥ ናቡከደነጾር ምላሽ ትንቢተ ዳንኤል ምዕራፍ 2 ከ46 እስከ 49። ናቡከደነጾር በዳንኤል ፊት ተደፍቶ የዳንኤል አምላክ የአማልክት አምላክ መሆኑን መሰከረ። ዳንኤልን ወደ ከፍተኛ ስልጣን አሻገረው። ሲድራቅን፣ ሚሳቅን እና አብድናጎንም በመንግስቱ ውስጥ አስፈላጊ የሥራ ኃላፊነት ሰጣቸው። ይህ የዛሬውም ቪዲዮአችን ዋና መልእክት የሰው መንግስታት ይነሳሉ፣ ይወድቃሉ፣ የእግዚአብሔር መንግስት ግን ለዘላለም ይኖራል። አሜን።